እሺ ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት አዲስ የወጣ ረቂቅ አለ ወደ አዋጅነት ሊቀየር እየታሰበ ያለ። የረቂቅም እንግዲህ እንደሚታወቀው የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ነውና ይሄ ረቂቅ እንግዲህ ወደ ስራ ወይም ወደ አዋጅነት ከመቀየሩ በፊት የተለያዩ የባለድርሻ አካላት ሀሳብና አስተያየት እንዲሰጡበት እየተነገረ እንደሆነ ይታወቃል። ስለዚህ የአዋጅ ከመሆኑ በፊት እንግዲህ ሀሳብና አስተያየት ማናቸውም ባለድርሻ አካላት እንዲሰጡ ግንዛቤ ለመስጠት ያክል ነው። ስለዚህ አዋጁ ምን ይላል? የአዋጁ ድንጋጌ ምን ይመስላል? ተፈጻሚነቱ ላይ ነው? ምን አይነት ግዴታዎችና መብት ለአሰሪውም ሆነ ለሰራተኛው ለኤጀንሲዎችም ሆነ ሌሎች ባለድርሻ አካላቶች ላይ ይጥላል የሚለውን ነገር አጠር ባለ ሁኔታ በተለይ ደግሞ ኤጀንሲዎችን በሚመለከት አንቀጾችን ለመዳሰስ እንሞክራለን። ይሄንን ማቀርብላችሁም ያው የህግ ባለሙያ ኬቤኪ አፍታሙ ነኝ። ስለዚህ መጀመሪያ ላይ እንግዲህ ረቂቁ ምን ይላል የሚለውን እንመለከታለን ማለት ነው። ይሄ ረቂቅ እንደማናቸውም አዋጆች መግቢያ ወይንም ፕራያምብል የምንለውን አካል አለው። ፕራያምብሉ ላይ ምን ይላል? አንደኛ ይሄ አዋጅ ወይም ይሄ ረቂቅ ያስፈለገበት ዋነኛ ምክንያት ምቹ የስራ ዕድሎችን ለመፍጠር ነው። ለተለያዩ የኢትዮጵያ ዜጎች የስራ ዕድል ለመፍጠር እንደሆነ የአዋጁ ረቂቅ መግቢያ ላይ ይደነግጋል። እንዲሁም ደግሞ የኢትዮጵያ ዜጎች መብታቸው፣ ደህንነታቸው፣ ክብራቸውን በጠበቀ መልክ ስራ አግኝቶ ተጠቃሚ የሚሆኑበትን መንገድ ለመፍጠር እንደሆነ መግቢያው ላይ ይደነግጋል። እንዲሁም ደግሞ በህገወጥ መንገድ የሚደረጉ ድንበር ተሻጋሪ ወንጀሎችን ለመከላከል የወጣ አዋጅ ወይም ረቂቅ መሆኑንም ያመላክታል። እንዲሁም ደግሞ ቀልጣፋና ተደራሽ የሆነ የስራ ስምሪትን ለመፍጠር በቴክኖሎጂ የታገዘ የስራ ስምሪትን ለመፍጠር የወጣ ረቂቅ መሆኑን ያመላክታል። እንዲሁም ደግሞ የተለያዩ ባለድርሻ አካላት ማለትም ኤጀንሲዎችና ሌሎች በዚህ ህግና ደንብ መሰረት የሚገዙበትን ወጥ የሆነ አሰራር ለመዘርጋት እንደሆነ ይደነግጋል ማለት ነው። እና ይሄ እንግዲህ ረቂቅ ላይ ያለ የአዋጁ መግቢያ ነው። ከዚህ በመቀጠል እንግዲህ የረቂቁ አንቀጽ 2 ላይ ትርጉም ሰጥቶ ያልፋል። ኤጀንሲ ማለት ምን ማለት ነው? ፍቃድ ማለት ምን ማለት ነው? አሰሪ ማለት ምን ማለት ነው? ሰራተኛ ማለት ምን ማለት ነው? የሚለውን ትርጉም የሰጠበት አካል ነው። ያው እንደሚታወቀው አንቀጽ 2 ላይ የቃላት ትርጉሞች ነው የሚሰጡበት። በዛ መሰረት ትርጉም ሰጥቷል። እዚህ ላይ ብዙም ጊዜ መፍጀት አስፈላጊ ነው ብዬ ስለማላምን ወደ አንቀጽ 3 ወይንም ደግሞ የዚህ አዋጅ ተፈጻሚነት ላይ ነው የሚለውን ነገር መመልከት አስፈላጊ ነው ብዬ አምናለሁ። ይሄ አዋጅ ተፈጻሚነት የሚኖረው አንደኛ የመንግስት አካል ላይ ነው። ይህንን አዋጅ ለማስፈጸም ስልጣን የተሰጣቸው የተለያዩ የመንግስት አካሎች አሉ። እነሱ ላይ ተፈጻሚነት ይኖረዋል። በኤጀንሲዎች ላይ ተፈጻሚነት ይኖረዋል። በቀጥታም ሆነ በተለያየ ሁኔታ በዚህ ስራ ላይ የሚሰማሩ ማናቸውም ዜጎች ላይ ተፈጻሚነት ይኖረዋል። እንደዚሁም ወደ ውጭ ሀገር ተሰማርቶ የሚሰሩ ሰራተኞች ላይ ተፈጻሚነት እንዳለው ይሄ ረቂቅ አዋጅ አንቀጽ 3 ላይ በግልጽ ተቀምጦ ነው ያለው ማለት ነው። ሌላ ከዚህ በፊት ያልነበረ በዚህ አዋጅ ላይ ተካቶ የመጣ አዲስ ነገር ምንድነው? አንቀጽ 5 ላይ የተቀመጠው መመልከት አስፈላጊ ነው ብዬ አምናለሁ። የዚህ ረቂቅ አዋጅ አንቀጽ 5 ላይ የሰራተኛ ምልመላና ስምሪት አገልግሎት በሚል ያካተተው ነገር አለ። እንደሚታወቀው ከዚህ ቀድሞ የነበረው ኤጀንሲዎች በራሳቸው ሰራተኞችን መልምሎ ሰራተኞችን ከመለመሉ በኋላ ውጭ ሀገር ሰራተኞችን ለሚፈልጉ አካላት ሲቪ፣ ፓስፖርት እና የተለያዩ ዶክመንቶችን በመላክ ፎቶአቸውን ጨምሮ ማለት ነው አሰሪዎች ሰራተኞቻቸውን እንዲመርጡ ከተደረገ በኋላ ቪዛ ከተላከላቸው በኋላ ሌሎች የመላኪያ ሂደቶች ተከትሎ እንደሚላኩ ነበር። በዚህ አዋጅ ግን ከዛ በተለየ ሁኔታ ነው የመጣው። ይሄም ማለት ምንድነው? መንግስት ይመርጣቸውና ብቁ ናቸው ብሎ ያሰበ ሰራተኞችን ለኤጀንሲዎች ይልካል ማለት ነው። ስለዚህ ለኤጀንሲዎች ከተላከ በኋላ ነው ኤጀንሲዎች ስራ የሚጀምሩት። በምን መልኩ ነው ለኤጀንሲዎች የሚልከው የሚለውን በእርግጥ አዋጁ ሌሎች መመሪያና ደንቦች ገና እንደሚወጡ ስለሚደነግግ ግልጽ አይደለም። በምን ሁኔታ ነው ለኤጀንሲዎች የሚልከው፣ ምን ያህል ነው የሚልከው የሚለውን በተመለከተ በዚህ አዋጅ ላይ የተብራራ ነገር የለም። ነገር ግን በዚህ አዋጅ ተከትሎ በሚወጡ ደንብና መመሪያዎች ይሄ ማብራሪያና ገለጻ የሚደረግበት ይሆናል ብዬ አምናለሁ። ነገር ግን
ከወዲሁ ስጋት የፈጠረ አንቀጽ ነው ብዬ አምናለሁ ይሄ አንቀጽ። ምክንያቱም የመንግስት አካላት ለተለያዩ ኤጀንሲዎች በሚልኩበት ሰዓት ላይ ለሙስና ሊጋለጥ የሚችል ቦታ ነው ሊሆን የሚችለው። ምክንያቱም ኤጀንሲዎች በሚፈልጉት ልክ ሰራተኞችን በሚመድቡበት ወቅት ለሙስናና ለተለያዩ ብልሹ አሰራሮች እንደሚጋልጥ ይታወቃል እና እንደዚህ አይነት ተግዳሮቶች በዚህ አዋጅ መሰረት እንደሚገጥም ይጠበቃል። ነገር ግን በዚህ አንቀጽ 6 ንዑስ አንቀጽ 2 መሰረት በሌላ ሁኔታም ከመንግስት አካል ውጪ ኤጀንሲዎች በራሳቸውም ሊመርጡ የሚችሉበት ሁኔታ እንዳለ ያመላክታል። ምንድን ነው የሚለውን ነገር ግን ግልጽ አይደለም የሆነው ማለት ነው። ስለዚህ ሚኒስተሩ ስልጠና የወሰዱና ብቁ ሰራተኞችን ከመረጠ በኋላ ለኤጀንሲዎች እንደሚልክ ነውና የተፈጻሚነቱ ምን ይሆናል የሚለው ነገር አጠራጣሪና አከራካሪ መሆኑ የማይቀር ጉዳይ መሆኑ ከወዲሁ የሚገመት ነው። ሌላ አንቀጽ 7 ላይ ቀጥታ ቅጥርን በተመለከተ የሚከለክል ሁኔታ አለ። እንግዲህ ማናቸውም ሰራተኞች ወደ ውጭ ሀገር ሄዶ ለመስራት በዚህ በኤጀንሲ በኩል ማለፍ እንዳለባቸው ይደነግጋል። ኤክሰፕሽን አለው ወይም በልዩ ሁኔታ የተፈቀደላቸው አካላቶች አሉ። ይህንን በራሳቸው የሚሰሩበት ሁኔታን የሚፈጥርበት ወይም በራሳቸው ከኤጀንሲ ውጪ ሊሄዱ የሚችሉበት ይህንንም በአንቀጽ 7 ንዑስ አንቀጽ 2 ላይ የሚደነግግ ድንጋጌዎች አሉ። በዋናነት ግን በኤጀንሲዎች በኩል መሆን እንዳለበት በአንቀጽ 7 ስር በዋናነት አስ ኤ ፕሪንሲፕል ግን ቀጥታ ቅጥርን የሚከለክል መሆኑን ይደነግጋል ማለት ነው። ከዚህ ጋር እንግዲህ ተያይዞ ስለ ብቃት ሲኦሲን ወይንም ትምህርትን በተመለከተ መውሰድ ያለባቸው በምን አግባብ ነው የሚለውንም ደግሞ እዚሁ ላይ ከአንቀጽ 11 12 አካባቢ ላይ የሚገልጸው ነገር አለ። ያው እሱን አዋጁ ላይም ግልጽ ስለሆነ ብዙም የሚያነጋግር ጉዳይ አይደለም። ከዚህ ውጪ አንቀጽ 13 ላይ የተቀመጠው ነገር ከዚህ ቀድሞ ያልነበረ አዲስ የአንቀጽ አካል ነው ብዬ አምናለሁ። እሱ ምንድነው? ስለ ጤና ምርመራ። ከዚህ ቀድሞ እንግዲህ እንደሚታወቀው የጤና ምርመራ የሚከናወነው በራሳቸው ሰራተኞች መሰረት ነው። ማለትም ሰራተኛ በራሱ የጤና ምርመራ ያደርጋል። ከዛ በኋላ ብቁ የሆነ ጤና ያለው እንደሆነ ወደ ውጭ ሀገር ይሄዳል። ወጪውም የሚሸፈነው በራሱ በሰራተኛ ነበረ። በዚህ አዋጅ ግን እንደዛ አይደለም። የጤና ምርመራ የሚከናወነው በአሰሪው ወይንም በኤጀንሲዎች የሚሸፈን መሆኑን ይደነግጋል ማለት ነው። ስለዚህ ለጤና ምርመራ የሚወጡ ወጪዎች በኤጀንሲው መሰረት ይሆናል ማለት ነው። እዚሁ ላይ እንግዲህ ስለ ወጪ አሸፋፈንን በተመለከተ አንቀጽ 15 ላይም አስቀምጦ ነው ያለው። ኤጀንሲዎች ወይንም ደግሞ ወደ ውጭ ሀገር የሚያሰማሩ አካላት ምን አይነት ወጪዎችን ይሸፍናሉ የሚለውን በግልጽ የሚያስቀምጠው ድንጋጌ አለ። አንቀጽ 15 1 አሌታ ሀ እስከ ሸ ድረስ ኤጀንሲዎች እንደሚሸፍኑ ወይንም አስፈላጊውን ወጪ በአሰሪው የሚሸፈን መሆኑን ይደነግጋል ማለት ነው። እነዚህ ደግሞ ምንድናቸው የሚለውን አንድ በአንድ ስንመለከት አንደኛ የተቀባይ ሀገር የመግቢያ ቪዛ ክፍያ በአሰሪው የሚሸፈን መሆኑን፣ የደርሶ መልስ ቲኬት ክፍያ በኤጀንሲዎች ወይም በአሰሪዎች የሚሸፈን ያ ማለት የሚሄዱበትም ሆነ የሚመለሱበት፣ የሕክምና ምርመራና ክትባትንም ጨምሮ በአሰሪው የሚሸፈን መሆኑ። እንግዲህ እዚህ ጋር አከራካሪ ሊሆን ይችላል። የሕክምና ምርመራ ለምሳሌ አንድ ሰራተኛ መቼ ነው የሕክምና ምርመራ የሚያደርገውን የሚለውን በተመለከተ አዋጁ ላይ ይደነግጋል። ቅድመ ሁኔታዎች ወይንም ቅድመ መስፈርቶች ከተሟሉ በኋላ የሕክምና ምርመራ ወይንም ክትባት እንደሚደረግ ይደነግጋል። ነገር ግን ይህንን የሕክምና ምርመራ በሚያደርጉበት ሰዓት ላይ ብቁ ካልሆኑ እንግዲህ የሚሸፈነው በራሱ በአሰሪው ነው። ሰራተኛ ወይንም ሊመረመር የሄደው ሰራተኛ ይህንን እንደማይሸፍን አዋጁ በግልጽ የሚደነግግ ነውና ከዚህ ጋር ተያይዞ እንግዲህ የሚወጡት ወጪዎች በራሱ በአሰሪው እንደሚሸፈን ኤጀንሲዎች ማወቅ አለባቸው። ከዚህ ቀድሞ ያልነበረ ጉዳይም በመሆኑ ማለት ነው። ሌላ መስር የሚያስቀምጠው የስራ ፍቃድ ክፍያ፣ የመኖሪያ ፍቃድ ክፍያ፣ የሰራተኛ መድን ዋስትና ሽፋን እንዲሁም ደግሞ ለኤምባሲዎች ቆንጽላ ጽሕፈት ቤት የሚከፈሉ ማናቸውንም ክፍያዎች በአሰሪው የሚከፈል መሆኑን ይደነግጋል ማለት ነው። ሌላ በዚሁ አንቀጽ ንዑስ አንቀጽ 2 ላይ በሰራተኛ ወይንም በሚጓዝ ሰራተኛ የሚከፈሉ አንቀጾችን ይደነግጋል። ይህም እንግዲህ ለፓስፖርት ማውጫ የሚወጡ ወጪዎችን በሰራተኛው የሚከፈል መሆኑን ይደነግጋል። ከወንጀል ነፃ ማስረጃ ማረጋገጫ ወጪዎች፣ የልደት ሰርተፍኬት፣
የስልጠና ወይም የሙያ ብቃት ማረጋገጫ ከሲኦሲ ጋር የተያያዙ ወጪዎችን በሰራተኛው እንደሚሸፈን በግልጽ ደንግጎ ነው ያለው። ይህንኑ አንቀጽ እንግዲህ 4 እና አንቀጽ 5 መሰረት ደግሞ አንድ ሰራተኛ እነዚህን ነገሮች ተሟልቶለት ነገር ግን በራሱ ፍቃድ ከቀረ ወይንም ለመሄድ ፍቃደኛ ካልሆነ ለአሰሪው ሊተካ እንደሚገባ በዚሁ አንቀጽ አንቀጽ 15 ንዑስ አንቀጽ 15 ስር ተቀምጧል። ከዚህም ደግሞ በተቃራኒ ደግሞ ምንድነው ያለው? ኤጀንሲዎች ሰራተኛው የሚፈለግበትን ሁሉ አድርገው ኤጀንሲዎች በአግባቡ ወደ ስራው ካላሰማሩ ወይንም ካላኩት ሰራተኛው ላወጣው ወጪ ሊተኩለት እንደሚገባም ይደነግጋል ማለት ነው። ስለዚህ በተሰጣቸው ጊዜ ውስጥ ኤጀንሲዎች ሰራተኛውን ወደ ተባለው ቦታ ወይም አገር አሰማርቶ ስራ እንዲጀምር ካላደረጉ ሰራተኛው ያወጣውን ወጪ ሊሸፍኑለት እንደሚገባ፣ ካልሸፈኑለትም ይህንን ለመዳኘት ስልጣን ለተሰጠው ለፍርድ ቤትም ሆነ ሌሎች አካላት የጉዳት ካሳውን አቅርቦ ሊያስወስን እንደሚችል ይደነግጋል። እንግዲህ ይህንን ፍቃድ ከማውጣት ጋራ ፍቃድ እድሳትና ሌሎች ክፍያዎችን በተመለከተ ደግሞ ምን ይመስላል የሚለውን በዚህ አዋጅ ላይ አልተቀመጠም። ሌላ መመሪያና ደንብ ወጥቶ በዛ መመሪያና ደንብ መሰረት ምን ያህል ክፍያ ለኤጀንሲ ፍቃድ ማውጫ እድሳትና የቅጣት እንደሚከፍሉ እንደሚደነግግ ነው እንጂ በዚህ አዋጅ ላይ ኤጀንሲዎች ፍቃድ ለማውጣት ለማደስ ቅጣት ምን ያህል መክፈል እንዳለባቸው አይገልጽም ማለት ነው። ስለዚህ በዛ መሰረት ምን ያህል ይከፍላሉ የሚለው ነገር ግልጽ አይደለም ማለት ነው። ሌላ በዚህ አዋጅ ላይ የተቀመጠው ነገር የተከለከለ ድርጊት ብሎ አንቀጽ 21 ላይ የተቀመጠ አለ። አንቀጽ 21 ላይ ከሚኒስተር እውቅና ውጪ ከሚደርሱበት ወይም ደግሞ ከሚላኩበት አገር ጋራ የሚደረጉ የኮሚሽን ስምምነት ከተቀመጠው ውጪ ያ ማለት ለምሳሌ ከዚህ በፊት መንግስት $900 ለአንድ ሰራተኛ ኮሚሽን ይከፈላል ካለ ከዛ ባነሰ ሁኔታ መስማማት ፍቃድን ሊያሰርዝ እንደሚችል፣ ፍቃድ ማሰረዝ ብቻ ሳይሆን በሌላም ተጠያቂነት ሊያደርስ እንደሚችል የዚህ አንቀጽ 21 የዚህ ረቂቅ አንቀጽ 21 ላይ በግልጽ ተመልክቶ ይገኛል ማለት ነው። ሌላ ከዚህ ጋር ተያይዞ የምንመለከተው እንግዲህ አንድ ኤጀንሲ ፍቃድ ለማውጣት ምን ያስፈልጋል የሚለውን ደግሞ ክፍል 4 ላይ ተቀምጧል። በኤጀንሲ ስለሚሰጥ የሥራ ስምሪት አገልግሎትና ስለ ኤጀንሲዎች ደረጃ በሚል ስር ስለ ፍቃድ ለፍቃድ ብቁ ስለመሆንና ስላለመሆን ብሎ ያስቀመጣቸው ነገሮች አሉ። አንቀጽ 26 ላይ መመልከት ይቻላል። ይሄንን ደግሞ ማለት ነው እንግዲህ በዚህ አዋጅ መሰረት ኤጀንሲ ሆኖ ለመስራት የሚፈልግ ማናቸውም ሰው ከሚኒስትሩ መጀመሪያ ፍቃድ ማግኘት አለበት። ይሄ የተለመደ ነው። ፍቃድ ሳይኖረው ወደ ውጭ ሀገር ማንንም ሰራተኛ ሊያሰማራ እንደማይችል ይሄ አዋጅ ይደነግጋል ማለት ነው። ሌላ ከ1 እስከ 5 የተቀመጡ ደረጃዎች አሉ። ከዚህ በፊት እንደሚታወቀው እንግዲህ ደረጃ የሚባል ነገር አልነበረም። ማናቸውም ወደ ውጭ ሀገር የሚያሰማሩ ኤጀንሲዎች በተፈቀዱ ሀገራት ላይ ማሰማራት እንደሚችሉ ይገልጻል እንጂ ደረጃ ያስቀመጠው ነገር የለም። በዚህ አዋጅ ግን ከ1 እስከ 5 ደረጃዎች ተቀምጠዋል። ደረጃ 1፣ ደረጃ 2፣ 3፣ 4፣ 5 ብሎ ይህንንም ደረጃ እንግዲህ ለማሟላት ማድረግ ያለባቸው ቅድመ ሁኔታዎች አሉ። ስለዚህ በ5 ደረጃ ከፍሎ የሚያይ ይሆናል ማለት ነው። ሌላ ኤጀንሲዎች እንግዲህ ከአንድ ሀገር በላይ የተለያዩ ሀገራት ሊልኩ ይችላሉ። ይህን በሚያደርጉበት ሰዓት ግን ከእያንዳንዱ ሀገራት ፍቃድ ሊያገኙ ይገባል። ለምሳሌ አንድ ሰው ወደ ሳውዲ አረቢያ ሰራተኛን የሚያሰማራ ከሆነ ወደ ኩዌት ወይንም ደግሞ ወደ ሌላ ሀገር ወደ ኳታር ወይ ወደ ሌላ ሀገርም ለማሰማራት ከፈለገ ከእያንዳንዱ ሀገር ፍቃድ ሊኖረው ይገባል። ያንን ፍቃድ ሳይኖረው ሰራተኛ ሊያሰማራ እንደማይችል በዚህ አዋጅ ላይ ተመልክቶ ነው የምናገኘው። ሌላ አንቀጽ 27 ላይ ፍቃድ ለማግኘት ብቁ ስለመሆን የሚል አለ። እንግዲህ ብቁ ለመሆን የሚያስፈልጉት ነገሮች ምንድናቸው? ፍቃድ ለማግኘት የሚል ደግሞ አንቀጽ 27 ላይ የሚያስቀምጠው ነገር አለ። አንደኛ ወደ ውጭ ሀገር ስራ ስምሪት ለመላክ ያልተከለከለ ሰው መሆን አለበት። ሰው ስንል እንግዲህ ግለሰቦች ሊሆኑ ይችላሉ፣ ቢዝነስ ኦርጋናይዜሽኖች ሊሆኑ ይችላሉ፣ ፒኤልሲዎች ጨምሮ ሌሎችም በንግድ ህጉ ላይ የተቀመጡ ነጋዴዎች ማን ናቸው የሚለውን በሚያመላክተው መሰረት እነሱ ሊሆኑ ይችላሉና ስለዚህ የተከለከለ ድርጅት ወይም የተከለከለ ግለሰብ ወደ ውጭ ሀገር ሊልክ አይችልም ማለት ነው። ሌላ አንቀጽ 62 ላይ ወይንም ደረጃውን
ከደረጃ 1 እስከ ደረጃ 5 የተቀመጠውን የዋስትና ገንዘብ ካሟሉ በኋላ ምን ያህል ካፒታል ያስፈልጋል የሚለውንም ደግሞ በአንቀጽ 27 ንዑስ አንቀጽ 2 ላይ የተቀመጠ ነገር አለ። ስለዚህ ለምሳሌ ለደረጃ 1 20 ሚሊዮን ብር ካፒታል ወይንም አክሲዮን ያስፈልጋል ማለት ነው። ለደረጃ 2 15 ሚሊዮን፣ ለደረጃ 3 10 ሚሊዮን፣ ለደረጃ 4 7.5 ሚሊዮን፣ ለደረጃ 5 5 ሚሊዮን ብር ካፒታል ያስፈልጋል ማለት ነው። ምናልባት ካፒታል እና በዋስትና የሚያዙ ገንዘብን በተመለከተ እንዳይምታታባችሁ። ምክንያቱም አዋጁ ላይ ለዋስትና የሚያዙ ገንዘቦች በዶላር ያስቀመጠው ወይንም በአገራችን ገንዘብ ትይዩ የሆነ ማስቀመጥ ያለባቸው አለ። እዚህ ላይ ደግሞ ካፒታል ብሎ ያስቀመጠው አለ። ስለዚህ ካፒታል ለምሳሌ ብንወስድ ለደረጃ 1 20 ሚሊዮን ብር ነው። ደረጃ 1 ፍቃድ ለማግኘት በዋስትናነት የሚቀመጠው ገንዘብ ደግሞ $250,000 ወይንም አሁን ባለው የባንክ ምንዛሬ ስንመለከት ወደ 33 ሚሊዮን ብር ያስፈልጋል ማለት ነው። ስለዚህ ካፒታል ማለት ለምሳሌ ፒኤልሲ ከሆነ ፒኤልሲ ውስጥ 5 ሰው ካለ 4 ሚሊዮን ብር ማዋጣት አለባቸው። ፒኤልሲ አድርጎ ፍቃድ ለማግኘት የሚያስፈልገው ካፒታል እንግዲህ ከዚህ በፊት ምናልባት 1 ሚሊዮንም ከዚህ በፊት ለምሳሌ ፒኤልሲ ለመሆን የሚያስፈልገው የገንዘብ መጠን አለ። ያንን ካሟሉ ብቁ ነበር። ለምሳሌ ፒኤልሲን ለማቋቋም በንግድ ህጉ ላይ 15000 ብር በቂ ብቻ ነበረ። 15000 ብር ብቻ ያዋጣ ሰው ፒኤልሲ ማቋቋም ይቻል ነበር። በዚህ አዋጅ ግን ሚኒመሙ 5 ሚሊዮን ብር ካፒታል ሊኖራቸው እንደሚገባ ይገልጻል ማለት ነው። ሌላ ፍቃድ ለማግኘት የኢትዮጵያ ዜጋ መሆን አለበት። ፍቃድ የሚያገኝ አካል ኢትዮጵያዊ ዜግነት ሊኖረው ይገባል። በሽርክና ማህበር ወይ በአክሲዮን እና በተለያዩ ሁኔታዎች ግን ሊሳተፉ የሚችሉበት ሁኔታ አለ። ግን ድርሻም ደግሞ አስቀምጧል። ለምሳሌ በአክሲዮን ማህበር ከሆነ የሚቋቋመው 80% ድርሻ ለኢትዮጵያዊ ዜጎች ይሰጥና ቀሪው ለውጭ ሀገር ዜጋ ሊፈቀድ እንደሚችል ይደነግጋል ማለት ነው። ሌላ አንቀጽ 28 ስር የተቀመጠውን ነገር መመልከት ያስፈልጋል። አንቀጽ 28 ላይ ፍቃድ ለማግኘት ብቁ የሚያደርጉ ሁኔታዎች ብሎ ያስቀመጠው ነገር አለ። እንግዲህ ይሄ ምንድነው? ከዚህ ቀድሞ የነበረውን አዋጅ ቁጥር 923/2008 እና አዋጅ ቁጥር 1246/2013 ይህንን አዋጅ ለማስፈጸም የወጣው ደንብ አለ። በዛ መሰረት ከዚህ በፊት ታግዶ የነበረ ኤጀንሲ በዚህ አዋጅ መሰረትም ፍቃድ ሊያገኝ እንደማይችል ይገልጻል ማለት ነው። ስለዚህ ከዚህ በፊት ፍቃዱ የተሰረዘበት ኤጀንሲ ብቻ አይደለም። ለምሳሌ በፒኤልሲ የተቋቋመ ኤጀንሲ ሊኖር ይችላል። እዛ ውስጥ እንግዲህ ሼር ሆልደሮች አሉ፣ ግለሰቦች አሉ። እነዛ አባሎች ወይም ግለሰቦች ከዚህ በፊት ፍቃዳቸው ተሰርዞ ከሆነ የዚህ በአዲሱ አዋጅ ወይም በአዲሱ ረቂቅ መሰረት ሌላ ኤጀንሲ ውስጥ ሊሳተፉ አይችሉም ማለት ነው። እንደሚታወቀው እንግዲህ አሁን ለምሳሌ ፒኤልሲ ከሆነ ፒኤልሲ ጥፋት አጥፍቶ ከተሰረዘ ግለሰቦች ሌላ ቦታ ሌላ ፒኤልሲ አቋቁሞ መንቀሳቀስ ይችላሉ። የሚታገደው ወይም የሚሰረዘባቸው ቀድሞ የነበረው ፒኤልሲ ነው እንጂ ግለሰቦች አይደለም። ይሄ አዋጅ ግን ከዛ ድንጋጌ ወይንም ከነበረው የንግድ ህጉ ወጣ ባለ ሁኔታ ግለሰብ ለምሳሌ ሌላ ፒኤልሲ ውስጥ ኤም የሚባል ፒኤልሲ ውስጥ ኤጀንሲ የነበረው እንደሆነና ያ ኤጀንሲ ከተሰረዘበት በዚህ አዋጅ መሰረት ሌሎች መስፈርቶችን አሟልቶ ከዚህ ቀድሞ ግን ፍቃዱ የተሰረዘበት አባል ከሆነ ፍቃድ አያገኝም ማለት ነው። ሌላ የኤጀንሲ አክሲዮን ማህበር ከሆነ ወይንም ደግሞ የማህበሩ የዳይሬክተሮች ቦርድ አባላትም ከሆነ የኤጀንሲ አባል ሆኖ ኤጀንሲ ማቋቋም እንደማይችል አንቀጽ 28 ላይ ተመላክቷል። ይሄ ትንሽ በጣም የመሳተፍን ወይም ኤጀንሲን ለማቋቋም የነበረውን መብትና ጥቅም በኤጀንሲን ለማቋቋም ለሚፈልጉ ሰዎች ላይ መብት የሚያጠብ ነው ብዬ አምናለሁ። ሌላ በዚሁ አንቀጽ 28 ላይ የሰራተኛ መብት ደህንነትን፣ ክብርን በጣሰ መልኩ አቤቱታ ቀርቦበት ለአቤቱታው መፍትሄ ያልሰጠ ኤጀንሲ ወይም የኤጀንሲ አባል በዚህ አዋጅ መሰረት ኤጀንሲ ማቋቋም ወይም አባል መሆን እንደማይችልም ይደነግጋል። ሌላ በሰው መነገድ፣ ህገወጥ የሰው ሽግግር፣ በተደራጀ ወንጀሎች ላይ መሳተፍ፣ በሽብርተኝነት፣ በአደንዛዥ ዝውውር፣ ህገወጥ የገንዘብ ዝውውር ወይንም ደግሞ ሙስና እና ሌሎች በወንጀል የተገኙ ንብረቶችን ህጋዊ አስመስሎ በማቅረብ በሽብርተኝነት ህገወጥ የጦር መሳሪያ በማዘዋወር የተጠረጠረና በፍርድ ቤት የተወሰነበት ሰው የኤጀንሲ አባል መሆን አይችልም ይላል።
ስለዚህ መጠርጠር ብቻ ሳይሆን ግን ምን ያስፈልጋል? በፍርድ ቤት የተወሰነበት አሊያም ተጠርጥሮ ጉዳዩ በፍርድ ቤት እየታየ ከሆነ ወይም ተንጠልጥሎ ያለ ከሆነ የኤጀንሲ አባል መሆንም እንደማይችል ይሄ ረቂቅ አዋጅ ይደነግጋል ማለት ነው። ስለዚህ በዚህ ቅድም በገለጽኳቸው ወይም ደግሞ በዚህ አንቀጽ 28 ንዑስ አንቀጽ 2 ላይ የተቀመጡት ወንጀሎች ላይ ተጠርጥሮ ጉዳዩ በፍርድ ቤት እየታየ ያለ ወይንም በፍርድ ቤት የተወሰነበት ሰው የኤጀንሲ አባል መሆን እንደማይችል ወይንም ደግሞ ኤጀንሲ ማቋቋም እንደማይችል ይሄ ረቂቅ አዋጅ ይደነግጋል። ሌላ የጉዞ ወኪል ወይም የአየር መንገድ ትኬት ሽያጭ ቢሮ ወይም የወኪል ወይም የቢሮ ሰራተኛ ትራንዚተር የሆነ ሰው ኤጀንሲ ማቋቋም አይችልም ይላል። ይሄ ማለት ደግሞ ምንድነው? ቲኬት ኦፊስ ያላቸው ወይንም ቲኬት ኦፊስ ያላቸው ግለሰቦች ቲኬት ኦፊስ እየሰሩ ኤጀንሲ መመስረት እንደማይችሉ ወይንም ደግሞ የኤጀንሲ አባል መሆን እንደማይችሉም በዚህ አዋጅ ላይ ተገልጿል ማለት ነው። ስለዚህ የጉዞ ወኪል ወይንም ደግሞ ቲኬት ኦፊስ ያላቸው ሰዎች የኤጀንሲ አባል መሆን እንደማይችሉ በዚህ አንቀጽ 28 ንዑስ አንቀጽ 3 ላይ ተቀምጦ እናገኘዋለን። ሌሎች ደግሞ ምንድነው? በአንቀጽ 4 ላይ የተቀመጠው የሚኒስቴሩ ሰራተኛ የሆኑ አግባብ ያለው ባለስልጣን የሆነ የውጭ ጉዳይ ሚኒስቴር የሆነ የኢሚግሬሽን ዜግነት አገልግሎት አባል የሆነ የፖሊስ ኮሚሽን ወይም ይህንን አዋጅ በቀጥታ የሚያስፈጽም የመንግስት አገልግሎት ሰራተኛ ማናቸውም የሥራ ኃላፊዎች ኤጀንሲ ማቋቋም እንደማይችሉ ወይንም የኤጀንሲ አባል መሆን እንደማይችሉ ደግሞ በዚሁ አንቀጽ 28 ንዑስ አንቀጽ 4 ላይ ገልጾ ነው ያለው። ሌላ እንግዲህ በዚህ ስልጣን ላይ ያሉ በኢሚግሬሽን፣ በሚኒስቴር፣ በፖሊስ ኮሚሽን ኃላፊ የሆኑ ሰዎች ኤጀንሲን ማቋቋም እንደማይችሉ ይደነግጋል ማለት ነው። ሌላ ስለ ኤጀንሲዎች ደረጃ ቅድም እንግዲህ እንዳልኳችሁ 5 ደረጃዎች ይወጣሉ። ከዚህ ቀድሞ ያልነበረ እንደሚታወቀው እንግዲህ ከዚህ ቀድሞ ኤጀንሲዎች ሁላቸውም ደረጃ የላቸውም። ደረጃ 1 ደረጃ 2 ተብሎ የተሰጠ ነገር የለም። በዚህ አዋጅ ግን ደረጃ ተቀምጧል። ስለዚህ 5 ደረጃዎች አሉ። ደረጃዎች ምንን መሰረት አድርጎ ነው የሚከፋፈለው የሚለውን ደግሞ ማየት ያስፈልጋል። አንቀጽ 29 ላይ የሰው ኃይል ብዛትን መሰረት ያደርጋል። ክህሎትን፣ የሙያ ዘርፍን፣ መነሻ ካፒታል እና ተያያዥ መስፈርቶችን ምክንያት በማድረግ 5 ቦታ እንደተከፋፈለ ያ ማለት ደረጃ 5 ላይ ያለ ኤጀንሲ የሚልከውና ደረጃ 1 ላይ ያለ ኤጀንሲ የሚልከው የሰው ብዛት እኩል አይደለም። ክህሎትንም ወይንም ደግሞ የሙያ ዘርፍን ያ ማለት ለምሳሌ ስኪልድ እና አንስኪልድ ሁማን ፓወርን በተመለከተ ለምሳሌ ስኪልድ ፓወርን ለመላክ ምናልባት ደረጃ 5 ላይ ልክ ይችላል፣ ደረጃ 1 ግን ሊልክ ይችላል ማለት ነው። ልዩነቱ ያ ነው የሚሆነው። ምን አይነት ናቸው ክህሎት ወይም የሙያ ዘርፍ፣ የሰው ብዛትስ ምን ያህል ነው ለደረጃ 1 የሚፈቀደው ለደረጃ 5ስ የሚፈቀደው የሚለውን በተመለከተ ይሄ አዋጅ ግልጽ ያደረገው ነገር የለም። ነገር ግን ይህንን አዋጅ ለማስፈጸም የሚወጡ መመሪያዎችና ደንቦች እንዳሉ ይሄ አዋጅና ይሄ ረቂቅ አዋጅ ስለሚደነግግ ያንን የሚገልጽ ወይንም ደግሞ ያንን የሚያብራራ መመሪያና ደንብ እንደሚወጣ ከዚሁ የረቂቅ አዋጁ ላይ መረዳት እንችላለን። ሌላ ከዚህ ጋር ተያይዞ ፍቃድ ለማግኘት ማሟላት ስላለባቸው መስፈርቶች የሚል አንቀጽ 30 ላይ የተቀመጡት ነገሮች ደግሞ መመልከት ያስፈልጋል። አንድ ኤጀንሲ እንግዲህ ፍቃድ ለማውጣት ምን መስፈርት ያስፈልጋል ወይንም ደግሞ ምን ማሟላት አለበት የሚለውንም መመልከት በዚሁ ያስፈልጋል ማለት ነው። አንቀጽ 30 ንዑስ አንቀጽ 1 ላይ እንግዲህ እንደተለመደው አንድ ኤጀንሲ ሆኖ ለመቀጠል ንግድ ምዝገባና ንግድ ስያሜ ምስክር ወረቀት ያስፈልገዋል። እንደሚታወቀው ይሄ የተለመደ ነው፣ ከዚህ በፊትም የነበረ ነው። ንግድ ምዝገባ፣ ንግድ ስያሜ ማውጣት አዲስ ነገር አይደለም። ፒኤልሲ ወይንም ደግሞ በሽርክና የሚቋቋሙ ማህበራት ከሆነ ደግሞ የመመስረቻ ጽሑፍ ያስፈልጋል። መተዳደሪያ ደንብ እንግዲህ አያስፈልግም፣ አዲሱ የንግድ ሕግም አያስፈልግም ብሎ ስላስቀመጠ ይሄ አዋጅም መመስረቻ ጽሑፍ እንጂ መተዳደሪያ ደንብ እንደማያስፈልግ ይደነግጋል ማለት ነው። ሌላ አመልካች እንግዲህ ፍቃድን ለማውጣት ሰራተኞች ሊኖረው ይገባል። ሰራተኞችን ስም ዝርዝርና የሰራተኞቹንም ደግሞ ኃላፊ የሆነ ሰው ስም ዝርዝር ለሚኒስትሩ መላክ እንዳለበት ይገልጻል። እንግዲህ ይሄን አስመልክቶ እንግዲህ ከዚህ በፊት ያልነበሩ አዳዲስ ነገሮችም ጨምሯል። አንቀጽ 7 ላይ የዚህ ድንጋጌ አንቀጽ 30 ንዑስ አንቀጽ 7 ላይ የኤጀንሲ ስራ አስኪያጅ እና ሌሎች ሰራተኞች ቢያንስ የትምህርት ደረጃቸው
የስራ አስኪያጅ ለመሆን ዲግሪና ከዛ በላይ ሊኖራቸው እንደሚገባ እንዲሁም ደግሞ 3 ዓመትና ከዛ በላይ የስራ ልምድ ሊኖራቸው እንደሚገባ ይሄ አዋጅ ይደነግጋል ማለት ነው። ስለዚህ አንድ ኤጀንሲ ስራ አስኪያጅ ሊኖረው ይገባል። ስራ አስኪያጁ ደግሞ ቢያንስ ዲግሪ ሊኖረው ይገባል። ቢያንስ 3 ዓመት የስራ አመራር ልምድ ሊኖረው እንደሚገባ በዚህ አዋጅ ላይ አንቀጽ 30 ንዑስ አንቀጽ 78 አካባቢ ላይ ተቀምጦ እናገኘዋለን። ሌላ ከተቀባይ አገራት ጋራም በተያያዘ ከሚደነግገው ውጪ እዚሁ ላይ እንግዲህ አንቀጽ 62 ላይ ለዋስትና የሚያዙ ገንዘቦችም ከሚያስፈልጉት መስፈርቶች ውስጥ አንዱ ስለመሆኑ ይደነግጋል ማለት ነው። እንግዲህ የሚያስፈልገው ገንዘብ ደግሞ ምን ያህል ነው የሚለውን በተመለከተ አንቀጽ 62 አካባቢ ላይ የሚያስፈልገውን የገንዘብ መጠን አስቀምጦ ነው ያለው። ለደረጃ 1 $250,000 ይላል። ለደረጃ 2 እያለ የተለያዩ የገንዘብ መጠኖችን ይገልጻል። ስለዚህ በዛ መሰረት ለዋስትና የሚያስፈልግ ገንዘብን ማስቀመጥ እንዳለበት ይሄ አዋጅ ወይም ይሄ ረቂቅ አዋጅ ይደነግጋል ማለት ነው። እንግዲህ ከዚህ በፊት እንደሚታወቀው ለሰራተኛ ደህንነት እና ጥበቃ ተብሎ በዋስትናነት የሚያዘው ገንዘብ በባንክ እንደሚያዝ ይታወቃል። ባንኮች $100,000 በወቅቱ የነበረው ምንዛሬ ማለት ነው የሱን 10% የተለያዩ ንብረቶች ማለትም ተሽከርካሪ ሊሆን ይችላል፣ ቤት ሊሆን ይችላል፣ ኮላተራል አቅርቦ ያንን ኮላተራል ካስያዙ በኋላ በዛ መሰረት ዋስትና እንደሚያገኙ ይደነግጋል። በዚህኛው ግን በገንዘብ ነው የተገለጸው። አንቀጽ 62 ላይ በካሽ ያውም ምን ይላል? በኢትዮጵያ ብር ወይንም በዶላር በሚኒስቴሩ የባንክ ሂሳብ ላይ ሊቀመጥ ይገባል ይላል። እንግዲህ ይሄ በኤጀንሲዎች ላይ ቀላል የማይባል ኃላፊነትን የሚጭን ነው ብዬ አስባለሁ። ለምሳሌ ለደረጃ 1 ኤጀንሲ ለማቋቋም አንድ ሰው $250,000፣ ለደረጃ 2 $200,000፣ ለደረጃ 3 $150,000፣ ለደረጃ 4 $100,000፣ ለደረጃ 5 ደግሞ $50,000 ወይንም ደግሞ ተመጣጣኝ የሆነ በወቅቱ ያለውን የባንክ ምንዛሬን በሚኒስቴሩ የባንክ ገንዘብ ላይ ማስቀመጥ እንዳለበት ይደነግጋል። እንግዲህ ለምሳሌ ደረጃ 1ን ስንመለከት ወደ 33 ሚሊዮን ብር ገደማ ማስቀመጥ አለበት ማለት ነው። እንግዲህ ይሄ ገንዘብ ለምንድን ነው የሚያገለግለው? ይሄ ገንዘብ በሚኒስቴሩ የባንክ ሂሳብ ላይ መቀመጡ ምንድነው ፋይዳው የሚለው አከራካሪ ይሆናል። በተለይ እንግዲህ ከዚህ በፊት የነበሩ ኤጀንሲዎች ገንዘብን በተመለከተ በጋራንቲ መልክ ነበር ሲያስቀምጡ የነበረው። ስለዚህ በዛ ጋራንቲ መሰረት ሰራተኛ ላይ ለሚደርስ ደህንነት፣ ሌሎች በሰራተኛ ላይ ለሚደርስ ጉዳት ምን ያህል ሲከፈል ነበር የሚለውን ወይንም ደግሞ ይሄ አንቀጽ ያስፈለገበት ምክንያት ቢብራራ ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንድ ባንኮችንም ለመጠየቅ ባደረኩት ሙከራ በዋስትና የተያዙ ገንዘቦች ብዙ ጊዜ ተጠይቆ የተከፈሉት ያን ያህል አይደሉም። ከዚህ ቀድሞ የነበሩት የተያዙ ወይም በኮላተራል የተያዙ ራሱ ተጠይቆ የተከፈለው ያን ያህል ባልሆነበት ሁኔታ በዚህ ደረጃ ደግሞ ከፍ ተደርጎ መምጣቱ ምን መሰረት ያደረገ ነው የሚለው ነገር ይህንን ረቂቅ ያወጡ ሰዎች ማብራሪያ ቢሰጡበት የተሻለ ነው ብዬ አምናለሁ። ይሄ ገንዘብ ደግሞ ለምንድን ነው የሚያገለግለው የሚለውን ደግሞ ስንመለከት እንግዲህ ለምን ያገለግላል የሚለውን በተመለከተ በሰራተኛ ላይ ለደረሰ ደህንነት ካለ ኤጀንሲውን መጠየቅም ባላስፈለገበት ሁኔታ ከዚህ ገንዘብ ላይ ተቀንሶ ለዛ ዓላማ እንደሚውል ነው የሚደነግገው። ለምሳሌ እንበልና ለሰራተኛ ላይ ለደረሰ ደህንነት 3 ሚሊዮን ብር ከተቀነሰ ደረጃ 1 ላይ ያለ ኤጀንሲን ስንመለከት 33 ሚሊዮን ብር በእኛ ብር አሁን ባለው በእኛ ብር ብናየው 33 ሚሊዮን ብር በሚኒስቴሩ የባንክ ሂሳብ ላይ አስገብቶ ከሆነ እና ለሰራተኛ ደህንነት ለምሳሌ ሰራተኛ ደህንነት ላይ 3 ሚሊዮን ብር ጉዳት ደርሷል ከተባለ ቀጥታ 3 ሚሊዮኑ ከሚኒስቴሩ የባንክ ሂሳብ ላይ ተቀናሽ ተደርጎ ለዛ ደህንነት እንደሚውል ነው። ያንን የተቀነሰውን ገንዘብ ደግሞ ያ የተቀነሰበት ኤጀንሲ በ10 የሥራ ቀናት ውስጥ ሊተካ እንደሚገባ ደግሞ ይደነግጋል። ያንን አለማድረግ ደግሞ እንደ ጥፋት ወይንም ሌላ ኮንሲኩዌንስም እንደሚያስከትል ይገልጻል። ስለዚህ ለጥፋት ነው ተብሎ ለጥፋቱ ማዋያ ነው ተብሎ እንደ ቅጣት የተወሰደ ገንዘብ ወዲያው በ10 ቀን ውስጥ ደግሞ ለኤጀንሲው ሊተካ ይገባል ማለት ነው። ሌላ ይሄን ገንዘብ መቼ ነው መውሰድ የሚቻለው? በዋስትናነት የተቀመጠ ገንዘብ ከሆነ
ኤጀንሲዎች መቼ ነው ይሄንን ገንዘብ ተመላሽ ማድረግ ያለባቸው የሚለውንም ደግሞ መመልከት ያስፈልጋል። ይሄን በተመለከተ እንግዲህ በአንቀጽ 32 ንዑስ አንቀጽ 4 ላይ የላኩት ሰራተኞች በጠቅላላ ሲመለሱ አንድም ሰራተኛ ሳይቀር ወደ ውጭ ሀገር የተላከ ሰራተኛ መመለስ አለበት ይሄን ገንዘብ ተመላሽ ለማድረግ። ለምሳሌ አንድ ኤጀንሲ 100 ሰራተኞችን ወደ ውጭ ሀገር ያሰማራ እንደሆነ 99 ሰራተኞች ወደ ሀገር ከተመለሱ አንዱ ሰራተኛ እስኪመለስ ድረስ ወይም የስራ ውላቸው እስከሚያበቃ 2 ዓመት ድረስ ገንዘቡን መውሰድ አይችልም ማለት ነው። ሌላ ይሄንንም ተደርጎ ወይንም ሰራተኛው ከተመለሰ ከ6 ወር በኋላ ነው ገንዘብ የሚከፈለው። ግብር፣ የተፈለጉ ዶላሮች፣ በዛ ኤጀንሲ ምክንያት የተገኘ የኮሚሽን የፎሬን ከረንሲ ወይንም ሃርድ ከረንሲ መግባቱን ከተረጋገጠ ክሊራንስ ከተሰጠ በኋላ ነው እነዚህ ገንዘቦችም ተመላሽ የሚሆኑት ማለት ነው። በዚህ ረቂቅ አዋጅ መሰረት እንዳይረዝም ሌሎች የዚህ አዋጅ ድንጋጌዎች እና በዚህ አዋጅ መሰረት ጥፋት ተብሎ ደግሞ በጥፋት መሰረት ደግሞ የሚያስቀጡ ኤጀንሲዎችን ተጠያቂ የሚያደርጉ ኤጀንሲዎች ደግሞ አላጠፋንም ወይንም እንደ ጥፋት ሊቆጠርብን አይገባም ብሎ የሚያስቡ ከሆነ ደግሞ ቅሬታቸውን በምን መልኩ ማቅረብ አለባቸው። ቅሬታቸውን ማቅረብ ብቻ ሳይሆን ጉዳዩን ወደ ፍርድ ቤት የሚወስዱት ከሆነ ወደ የትኛው ፍርድ ቤት ጉዳያቸውን ይወስዳሉ፣ ከዛ በኋላ በምን መልኩ ነው መብትና ጥቅማቸውን የሚያስከብሩት የሚለውንና የጥፋት አይነቶች፣ በዚህ ጥፋት መሰረት ደግሞ የሚያስቀጣ ቅጣቶች ምንድን ናቸው የሚለውን ደግሞ በቀጣይ ሌላ ቪዲዮ የምሰራ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ።